ጥያቄ ነው ቆይ የምትጠይቅኝ አንቺ? ማን ስለሆኑ ነው ሴቶቹ ቆይ አበሻ ቀሚስ አድርገው ቁጥር የሚያሳዩ? እግዚኦ አንተ ማን ነው? አቤት አንተ ግን ተመልከት ብቻ የምታስብለኝን እያየ ነው። ለአንተ ስል ሲሆን ኮርስ እንዲሰጥ አደርጋለሁ። ትምህርት ሚኒስቴር ሰለሞን የሚባል ራሱን የቻለ ኮርስ ልጆች እንዲማሩ ከኬጂ ጀምሩ። ባለፈው ዊልቸር ራሱ አሰጣለሁ ያልከው ልጅ ከዳው አይደል? አንተ ረፍ። እኔ ከድቼው አይደለም እጁ ይጠንክር ብዬ ነው። እንጨት ይጠቀም እንደ ፒክሳር እንጣጥንጣጥ እያለ ሄድ ሲፈልግ ከየት አመጣለሁ? አንተ ያማል እንዴ? ሰለሞን አንተ ማን አባቱ የሚደውለው ደግሞ? ሄሎ ጎረቤት ሰርቶ አለፈለት። እኔ ምን አገባኝ ታዲያ? ይለፍለታ። መተት ማሰራት ፈልጋ እንደዛ አትይም ነበር እንዴ? ታዲያ ምን ልታዘዝ? አረ ችግር የለም በቃ በአቅራቢያሽ የሚገኝ ጠንቋይ ቤት ፋይዳ መታወቂያ ይዘሽ ነይ። ለማንኛውም በቃ እሺ ቻው። ማን ይደውለው? የሳሚ እናት ናት። የኛ ልጆች ቤት ቁጭ ብለው የጎረቤታችን ልጅ ተተኮሰ አሰናክልልኝ ነው የሚሉኝ። ደስ አትልም? ሰራተኛው ያግኝ ደሞዝ ጨምሩለት ከቤት ኪራይ በፊት እኔ እንድሰልብለት የተባለው። አረ ዛሬ ፈታ ነው ደሞዝ ነው። በእናትህ ምን ልጋብዛችሁ? ትላንትና ትትና ደሞዝ ወጣ እያለች ነበር። ከሷ ለምን አሰልብ? አረ እሷ አትሆንም ማስራት ታውጣለች። ሌላ ሰው ፈልግ። ያለኝን ገንዘብ ይዞ ገደል ይግባ። ሌላ ማን አለ? ወይ በቃ ወይ ሚኪን ወይ ናቲን ስለባ ከሁለት አንዱ ምረጥና። ናቲ ወይ ሚኪ። ሰለሞን እኔ እኮ ደሞዝ ነው ልስለብ ያልኩ አባላ ዘር አይደለም። ማን ስለሆኑ ነው ሴቶቹ ቆይ አበሻ ቀሚስ አድርገው ቁጥር የሚያሳዩ? ከፍለን ገንዘብ ከፍለን አይደል የምናየው? አንተ ለሴቶች ብለህ ነው እንደ ገባው? እና ሴቶችም የስፖርቱ አንድ አካል እኮ ናቸው። በእናትህ ካልቸር ዲ አይደለም ኤምኤምኤ ነው። እኛ ጋር እኔ ማዘጋጀውን ሲሆን በእናትህ ባየው ባለፈው ነበር ካደለ በወደቁ መላእክትና ባጋንንት መካከል የነበረው ኤምኤምኤ እንዴት ያበደ እንደነበር እኔ አላየውም። ዳሪ አይ ሄት ቫዮለንስ ነው ዳዳይ። አረ ሞጋት ነበር። አንተንስ አንድ ቀን መምጣት አይቀርም እጋብዝሃለሁ። በተቺኮቹ ያበዱ ሞይታ ይላል። ማታ ምን ሆኖ ነው በእናትህ ሴቶቹን ቀሚስ ያለበሷቸው እኮ? አሁን ለሱ እየነገርኩት እናቴ አይካንዲ እኮ ነው ያሳጡት። ልክ ድብድቡ እንዳለቀ ቡዳ ትዝ ብሎ እየሳቁት ሳቅ ብታይ ምን ትዝ ብሎ አያልቅበት። ባለፈው አንደኛ ዙር ላይ አልነበር እንደ ጮጮ የለቀቀው ያውም በአንድ ጆክ ጸበል። አንተም ያውነ እባክህ ቦቅቧቃ ምን ሰራ ነው ያልኩህ? ቆይ አሁን ሰዓቱን አይተዋል? ግን ኧረ አልነገርኩም። ለካ ሌሊት በሰፈር ሳልፍ በእናትህ ባላ ሚስት ተጣልተው ሌላ የሜሜ እንዲህ አይን እየዚህ አይደል እንዴ ያሉ? ምን ተፈጠረ? ባልዩ ይሄን ሁላ ጊዜ ጠብቀን እንዴት ውድድሩን በ40 ሰከንድ ይጨርሱታል ይላታል። ምን ብትለው ጥሩ ነው? ገምት። ምን አለችው? አንተስ በ40 ሰከንድ አይደል የምትጨርሰው? ምን አይነት ጥያቄ ነው ቆይ የምትጠይቅኝ አንቺ? ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ ቅርጹ የማይታወቅ ጥንዚዛ በሆን ትወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም ታዲያ? ምንም ብትሆኚ አፈቅርሻለሁ አንቺስ አህያ በሆን ትውጅኛለሽ ነበር ማለት የነበረበት። ዳዲ አትበለኝ። አህያ በሆንማ ታፈቅረኝ ነበር እያወቅሁ አህያ ምን እንደሚያል ስራ የለም እንደ ቆይ ምን ታደርጋለህ እዚህ? እባክህ ዛሬ እረፍት ላድርግ ብዬ ነው። ሚኪ ኃጢአተኛውን አወቅኸው? ላይ ሰፈር ሚኪ ላይ ሰፈር ሱሰኛው ምን ሆነ? ከመሬት ተነስቶ ቤተክርስቲያን ሊዳ ይመስል እኔማ ጉዱን ሊየው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር እንደሆነ እንጃ። ኃጢአተኛ ነው ኦልሬዲ። በሽተኛ እኮ ነው ሐኪም ቤት የሚሄደው። ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተጸጸተ እንዲቀር ማድረግ ሲችል ነገ ደግሞ ነሳ ይግባ ሱሱን ያቁም። ዝም አልኩት። አቦ የትም ተወለድ ሲኦል እደግ። ይህ ሰውዬ ከአይምሮ ያልጠፋል። ምኑ ናችሁ ነው? አረ የሽልጥልጥ አብዶ ሊያሳብደኝ ነው በእናትህ። ሚኪ ኃጢአተኛ ኦልሬዲ ኃጢአተኛ ነው ብዬ ዝም አልኩት። ቤተክርስቲያን ሲገባ እያለች ሲጀመር በሽተኛ አንድ ሐኪም ቤት የሚሄደው ተነጋግረናል ነበር እኮ። እኔም እንደዛ ነው። ይሄ ደንቆሮን አይሰማኝም። ደንቆሮ ነህ? እሺ ቦስ ደንቆሮ አይባልም። ሲኦል እንዳገባ ኧረ በጦር እንዳልወጋ